የጠፋችው ምንድናት? ምንድን ነበር ያቀድከው? ችግር ማለት ያው ህጽናዊነት ነው። ሌላ ነገር አለ። ምንድነው እንትኑ መጽሐፍ ውስጥ ያሉን ካራክተሮች እንደ መጽሐፉን አንድ ስርዓት ነው ማለት እንደ ሲስተም ነው። እዛ ውስጥ ኤሌመንቶች አሉ ወይም ደግሞ ስቶሪስ አሉ እና እነዚህ ስቶሪስ ከስቶሪዎቹ ስር ደግሞ ካራክተሮች አሉ። እነዚህ ገጸ ባህሪያት የተፈለገው ቦታ ሄደው የራሳቸውን ሚና ሊጫወታሉ እንደማለት ነው። ማስገር ማለት አንድ ችግኝ ወስደህ ከነበረበት መደብ ሌላ ቦታ መትከል ማለት ነው። የበለጠ ክሊር የሚሆነው በምንድነው የስንፕት ቀለማት ውስጥ ነው። ካራክተር የሆነ ስቶሪ አለ፣ የሆነ ምዕራፍ አለ፣ ሌላ ቦታ ልታገኘው ትችላለህ። አሁን ያ ስግር ነው። ምንድነው እዚህ በኖርማል ሲስተም አናሊሲስ ንጥረ ነገሮች የሆነ የማይለወጥ ባህሪ ያላቸው ንጥረ ነገር ሀ ሁሉ ጊዜ ንጥረ ነገር ሀ ነው እና ካራክተሮች ሁሉ የሚለወጡ አይደሉም እና እዛ ስርዓት ውስጥ አገልግሎታቸው አንድ ነገር ብቻ ነው ወይም ሁለት የተወሰነላቸው። በእኔ ስርዓት ውስጥ አንዱ ካራክተር አንድ ገጸ ባህሪ ብዙ ሮል ሊኖረው ይችላል። ህይወትም እንደዛ ነው። እንዳለ ጌታ ደራሲ ነህ፣ የቤት ስትሄድ ፋዘር ነህ ማለት በቤተሰብ ሲስተም ውስጥ በሶሻል ሲስተም ውስጥ አባት ነህ። በትምህርት ቤት ስርዓት ውስጥ ሌክቸረር ነህ። በሌላ የስርዓት አሰራር ግን አስተማሪ ነህ ይስዳን። ሌላ ቦታ ስትሄድ የምትገመተው በዛ አይነት ነገር ነው። በዚህ በህፃንነት ስርዓት ሲስተም ውስጥ ግን አንድ ካራክተር ትወስድና ሌላ ቦታ ታደርገዋለህ። ሰው በአባትነቱ ወይም እንዳለ ከሆነ ሰውየው አሁን አስተማሪ ነው መሆኑ የምትመጣው እዛው እና ተማሪዎች እንደ አስተማሪ ነው የሚያውቁ፣ ሌላ ነገር አያውቁ። ይህን አይነት አንድን ካራክተር ወስደው ወደ ሌላ ካራክተር ጋር ለሴም ፐርሰን ዲፍረንት ሮል ማጫወት ማስገር ነው። የቦታ አለዋወጡ ነው ስግር ያልኩት። እና እዛ ውስጥ የተለያዩ ባህሪያት አፍቃሪ ይሆናል አንደኛው ደግሞ ወሬኛ ሊሆን ይችላል። አንደኛው አይናፋር ልትሆን ትችላለች፣ ሌላ ጋር ደፋር ናት። አንዳንድ ቦታ ለሴም ሴትዮ በራሷ የምትተማመን ትሆንና ሌላ ቦታ ጋር ራሷ አትተማመንም። የዚህ አይነት ምስቅልቅል ያለ የመሰለ ግን ስርዓቶች እነዛ ነው የተገነቡት፣ በኮምፐንሴሽን ነው የተገነቡት። ሁሉ ሰው ፐርፌክት አይደለም። ስግር እንደዛ ነው።